የዛሬው መልእክቴ ወደ ቁርአን እንመለስ። ከቁርአን በራቅን ቁጥር ከትክክለኛው ሂዳያ እንርቃለን። ከቁርአን በራቅን ቁጥር ከአላህ እንርቃለን። ቁርአንን በተውን ቁጥር ባህሪያችን ይዛባል፣ አቂዳችን ይንጋደዳል፣ ሙዓመላችን ይበላሻል። وقال الرسول يا ربي إن قوم اتخذوا هذا القرآن مهجورا መልእክተኛውም አለ ጌታዬ ሆይ ወገኖቼ ይህንን ቁርአን የተተወ አድርገው ይዘውታል፣ ችላ አሉት። በዚያን ሰዓት ቁርአንን ችላ ማለት ከአላህ መራቅ ነው። ቁርአንን በቀረብን ቁጥር ደግሞ ወደ አላህ ነው የምንቀርበው። በሐዲስ እንደተገለጸው አልሐብሉል መቲን ይለዋል፣ ብርቱ ገመድ ነው። ከገባንበት አዘቅት አንጠልጥሎ የሚያወጣል፣ ከወደቅንበት አረንቋ ይዞ የሚያድነን ሐብሉላሂል መቲን ቁርአን። ያገባንበት ደግሞ አረንቋ ያልገባንበት ቆሻሻ የለም። ወደ ቁርአን ካልተመለስን በስተቀር መጽዳት አንችልም። አቂዳችን ላይ የሚያጨቃጭቀን የሚያናጋን የሚያናጨን ነገር ከቁርአን የራቅነት ነው የሚመጣው። በቃ ቁርአን መልስ ይስጠኝ ካልክ በጣም ወለል ያለ ጎዳና ታያለህ። አስራጡል ሙስተቂም ያለ አኽላቃችን ላይ የተበላሸ ነገር ካለ ከቁርአን ርቀን ነው፣ ምንም ሸክ የለውም። ምክንያቱም ቁርአን ኢነ ሃዛል ቁርአነ የህዲ ሊለቲ ሂየ አቅወም ነው የሚለው አላህ። በጣም ትክክለኛ ወደ ሆነችው ይመራል። ትክክለኛ አቂዳ ብቻ አይደለም፣ ትክክለኛ አቂዳ፣ ትክክለኛ ባህሪ፣ ትክክለኛ ሙዓመላ እንዴት ሰው አብሮ እንደሚኖር ለንግዱ፣ ለግብይቱ፣ ለትዳሩ፣ ለአብሮነቱ፣ ለሀገር፣ ለሁሉ ነገር ኪታቡላህ ዐዘ ወጀል ወደ ትክክለኛ መንገድ የሚመራ ነው። የህዲ ሊለቲ ሂየ አቅወም በአኽላቅ፣ በሙዓመላት፣ በንግድ፣ በትዳር፣ በአኗኗር ዘይቤ፣ በዓቂዳ፣ በእኛና በአላህ ባለው ግንኙነት፣ በሁሉ ነገራችን አቅወም በጣም ቀጥ ያለ ቀዊም ብቻ ብሎ አልገለጸም። ቀጥ ያለ ሳይሆን በጣም ቀጥ ያለ ምንም አይነት መዛባት የሌለበት። በሌላም አንቀጽ አልሐምዱሊላህ አለዚ አንዘለ ዐላ ዐብዲሂ አልኪታብ ወለም የጅዐል ለሁ ዒወጀን ይላል። ምስጋና ለአላህ ይድረሰው መጽሐፉን በባሪያው ላይ ላወረደውና መዛባትን ላላደረገበት ይላል። ወለም የጅዐል ለሁ ዒወጀን ቀይመን ቀጥ ያለ ሆኖ ለምን መጣ ታዲያ? ሊዩንዚረ በእሰን ሸዲደን ሚን ለዱንሁ ከእርሱ በስተኩል የሆነን ከባድ ቅጣት ሊያስጠነቅቅና ወዩበሽረ አልሙእሚኒነ አለዚነ የዕመሉነ አሳሊሓት አነ ለሁም አጅረን ሐሰና እነዚያን ደጋግ ስራዎችን የሚሰሩ ሙእምናን ደግሞ መልካም ምንዳ እንዳላቸው ሊያበስር ነው ይላል። ብስራት ነው፣ ማስጠንቀቂያ ነው። እንግዲህ ብስራቱን የፈለገ ሰው ወደ ወረደው ኪታብ መምጣት ነው ያለበት። የዛቻው ሰለባ መሆን የፈለገ ብቻ ነው ከቁርአን የሚርቀው። ይሄ የመድህን ዘለበት ነው፣ ከማንኛውም መቀመቅ የምንድንበት ማለት ነው። ለዚህ ነው ነቢዩ ሰለላሁ ዐለይሂ ወሰለም ኢቅረኡል ቁርአን ፈኢነሁ የእቲ የውመል ቂያመቲ ሸፊዐን ሊአስሓቢህ አሉ። ቁርአንን ቅሩት፣ የቂያማ ዕለት ለባለቤቶቹ ሸምጋይ ሆኖ ይመጣል። ይሄንማ ሌሊት እንቅልፍ አሳጥቼዋለሁ እኔን እያነበበ ሰላተ ሌሊት ሲሰግድ፣ ቀን ደግሞ አስጠምቼዋለሁ ጹም ተብያለሁ ብሎ ሲጾም። ስለዚህ ቅጣት ሊነካው አይገባም። አላህ ስብሓነሁ ወተዓላ በቁርአን ሰበብ ሸፋዓ ቁርአንን ሸፋዓ አድርጎላቸው የሚያድናቸው ባሪያዎች አሉ። አህሉል ቁርአን አተሌ ነኝ ቁርአን ለመቅራት ጊዜ የለኝም። ለሁሉ ነገር ጊዜ ኖሮ ለቁርአን ለምንድን ነው ጊዜ የማይኖር? ለቁርአን የሚሰጠው ጊዜ ትርፍ ጊዜ ነው ማለት ነው። ይሄ መሆን አይገባውም። ቁርአን ጋር ትስስራችን በጣም ሊጠነክር ይገባል። ማዕናውን ማወቅ አለብን። ማዕናውን ማወቅም ይቻላል። ዛሬ ሁሉም በያቅሙ ትልቅ ሙፈሲር ላትሆን ትችላለህ፣ ግን አንተን የሚመለከትህን ያህል ለማወቅ ከቁርአን ማዕና ጋር ትስስር ያስፈልገናል። ጊዜ ልንሰጠው ያስፈልጋል። አኽላቃችንን በቁርአን ልንመዝነው ይገባል። ጥሩ ነኝ መጥፎ ነኝ እኔ ሰው ያድንቀን ያውግዘን ሌላ ጉዳይ ነው፣ ችግር የለውም። የሰው መመዘኛ አይደሉም እነሱ። አላህ ዘንድ ግን ትክክል ነኝ ወይ ለማለት ከፈለግ በቁርአን ትመዝነዋለህ።
ግብይቴ ትክክል ነው ወይ? ሐላል ነው ወይ የበላሁ ያለው? ለልጆቼ ያመጣሁ ያለው አላህ የሚወደውን ነው ወይ? ቁርአን ይነግርሃል። አንተና ባለቤትህ ጋር ያላችሁ ግንኙነት ጤናማ እና አላህ የሚወደው ነው ወይ? ቁርአን ይነግርሃል። አንተና የልጆች አስተዳደግ ቁርአን ይነግርሃል። ቁ አንፉሰኩም ወአህሊኩም ናራን ይላል። ራሳችሁንም ቤተሰቦቻችሁንም ከእሳት አድኑ። እኔ እያመንኩ ያለሁት ዓቂዳ ትክክል ነው ወይ? በምን መጽሐፍ ላስጥል? ፍልስፍና ምንም መጽሐፍ ሳያስፈልግህ አልሐምዱሊላህ ረብል ዓለሚን ከሚለው ጀምሮ ምን አልጅነት ወናስ እስከሚለው ድረስ ያለውን በትክክል ከተረዳኸውና ካወቅከው ትክክለኛው ዓቂዳ እዛ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ያስተማሩት ዓቂዳ ይሄ መጽሐፍ ኪታቡል ዓቂዳ ሁወ አልቁርአን፣ ሌላ የለም። በማንኛውም ነገር ላይ ቁርአን ኪታቡ ሂዳያ ነው። ለዚህ ነው የህዲ ለለቲ ሂየ አቅወም ፊ ኩል ሸይ ፊ አልአኽላቅ ወልሙዓመላት ወልቲጃራት ወልሐያት አልዘውጅያ በየትኛውም የህይወት ዘርፋችን ቁርአን መርሃችን ይሁን። መጀመሪያ እንማረው፣ እንወቀው፣ እንቅረበው። ቀጥሎ ልጆቻችንን በእሱ ላይ እናሳድግ። ልጆቻችን ከቁርአን ጋር ያላቸው ግንኙነት ምንድን ነው? ቁርአን ለውድድር አይደለም የምንቀራው። ቁርአን የምንቀራው አኽላቃችንን ሊቀይር፣ ዓቂዳችንን ሊያስተካክል፣ ባህሪያችንን ሊያርቅ፣ ህይወታችንን ሊያስተካክል ነው የምንቀራው። ያን ደግሞ ለልጆች ማውረስ አለብን። እኛ አብረን መቅራት አለብን። ወላሂ አልዓዚም ዓለም ሐይራ ላይ ነው ያለው። ሐይራ ድንብርብር ብሎት ሁሉም መላምት እየሰነዘረ ይህ ይሻል የሆነ እያለ እየዋለለ ነው ያለው። ያላዩት ብርሃን ግን ቁርአን ውስጥ ወደዚህ ቢመለሱ ኖሮ ወለው ረዱሁ ኢለላሂ ወረሱል ወኢላ ኡሊል አምሪ ሚንሁም ለዓሊመሁ አለዚነ የስተንብጡነሁ አፈላ የተደበሩነ አልቁርአን ቁርአንን አያስተነትኑትም። ወለው ካነ ሚን ዒንዲ ገይሪላህ ለወጀዱ ፊህ እኽቲላፈን ከሲራ ከአላህ ሌላ ከሆነ አካል መጥቶ ቢሆን ኖሮ እሱ እርስ ብዙ ግጭት ያገኙ ነበር። ወጥ የሆነ መርህ ነው ይዞ የመጣ አላህ ኸልቋን፣ ነቢይ ልኳን። እናንተ ባሮች ናችሁ፣ ለፈጠራችሁ ጌታ እደሩ፣ ህይወታችሁን በሙሉ በሱ ምሩ ነው የቁርአን ጽንሰ ሐሳብ። ይሄን መልእክት ተቀብለን በዚህ ከኖርን ለሌላውም እኛ ያለንበትን ብርሃን ማሳየት እንችላለን። ቁጥር የሌላቸው አላህ እንጂ ቁጥራቸውን የማያውቀው መንገድ የጠፋቸው ብዙ አለ። እነዚያ መንገድ የጠፋቸው ወደ መንገዱ እንዴት ይምጡ? እኛ ሳንኖርበት የቁርአን አኽላቅ እኛ ላይ ሳይንጸባረቅ የቁርአን እሴት እኛ ላይ ሳይታይ ለሌላው ንጽብራቅ መሆን እንዴት እንችላለን? የነቢ ሰለላሁ ዐለይሂ ወሰለም ሰሓቦች ይኸው ቅድም በተጠቀሰው መልኩ ቁርአን ጋር ስለነበሩ ተተጃፋ ጁኑብሁም ዐኒል መዳጂዕ ጎኖቻቸው ከመኝታ ይርቃሉ። የድዑነ ረበሁም ኸውፈን ወጠመዐን ካኑ ቀሊለን ሚነ ሌይሊ ማ የህጀዑን ወቢልአስሓሪ ሁም የስተግፊሩን إن ربك يعلم أنك تقوم أدنى من ثلثي الليل ونصفه وثلثه وطائفة من الذين معك بقرآن مشغول هون يهيوتاتشو مرح أدرقوا يعزت يعني جزي كنبروا بك زبرك بتعلم الله وطاتشو دنجاون زهافون جاتون نحاسون مدابون عملاك ولو سيقزوا ينبروا صوتنا መንገድ ጠፍቷቸው ጨለማ ውስጥ የነበሩ ናቸው። ድንገት አላህ ሱብሓነሁ ወተዓላ ወአንዘልና ኢለይኩም ኑረን ሙቢነን የሚያበራላችሁ የሆነ ብርሃን አወረድንላችኋል። አላህ ልባቸውን ከፈት ያደረገ ሰዎች አየት እያደረጉ ሲቀበሉ የነሱ አኽላቅ እየተቀየረ የነሱ ቅየም እየተገነባ የነሱ ማንነት ሌላ እየሆነ ሲመጣ ለሌላውም መስህብ ሆኑ፣ ለሂዳያው ሰበብ ሆኑ ማለት ነው። ይሄ ኪታብ በእጃችን ተቀምጦ እኛ ሂዳያ ማጣት ማለት በጣም ከባድ ነው።